ሰላም እንዴት ናችሁ? ዛክ እባላለሁ። ዛሬ የምናየው የቴክኒካል አናሊሲስ ሲሪየስ የመጀመሪያው ቤዚክ አናሊሲስ ነው ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ቻርት ለማንበብ መጀመሪያ ምን አይነት ቻርቶች አሉ እናም ደግሞ ምን አይነት ግራፎች አሉ ብለን ነው የምናየው ማለት ነው። ስለዚህ ታይፕስ ኦፍ ግራፍስ የሚባል ሴሽን ነው ዛሬ የምናየው። ስለዚህ ሶስት አይነት ግራፎች አሉ። ሶስቱንም በዲቴል ገብተን በደንብ የምናያቸው ይሆናል ማለት ነው። ኦኬ ስለዚህ እንቀጥል። ስለዚህ መጀመሪያ የምታዩት ነገር ምንድነው? የላይን ግራፍ እንለዋለን ይሄኛው ማለት ነው። ስለዚህ ላይን ግራፍ የተባለበት ምንድነው? just basically መስመሮች ናቸው። ስለዚህ ምንድነው? ታይም versus ፕራይስ የሆነ ግራፍ ነው። ስለዚህ ዋጋው ሲጨምር ምንድነው? እዚሁ ላይኑ እዛው ማርክ እያደረገልን ይመጣል ማለት ነው። ስለዚህ ይሄ በጣም ቀላሉ የሆነ ነገር ግን ብዙ ጊዜ ለዲሳይድ ለማድረግ ይከብዳል based on this ብቻ ማለት ነው። ምክንያቱም ትንሽ አናላይዝ ለማድረግ ማርኬቱን ስለሚከብድ ብዙ ጊዜ አንጠቀሙም። ነገር ግን ላይን ግራፍ ማለት ይሄ ነው። እዚህ ላይ ብዙ ጊዜ አላጠፋም በጣም እንትኑ ቀላል ስለሆነ ምንድነው ፕራይሱ ሲወርድ ምንድነው ግራፍ አብሮ ይወርዳል፣ ላይን አብሮ ይወርዳል ማለት ነው። ኦኬ ስለዚህ ወደሚቀጥለው ስናልፍ የሚቀጥለው ግራፍ ደግሞ የባር ግራፍ ነው የምናየው ማለት ነው። ስለዚህ ባር ግራፍ ማለት ነው ይሄኛው ቻርት ለምሳሌ እኛው። ስለዚህ እዚህ ጋር በእርግጥ ሊያደናብራችሁ ይችላል እንትኑ፣ ነገር ግን በዲቴል ገብተን እያንዳንዱ ባር ምን እየነገረን እንደሆነ ማየት እንችላለን። ስለዚህ ነገር ግን እዚች ጋር እንደምታዩት ምንድናቸው ትንሽ ቀጫጭን ባሮች አሉ። ስለዚህ እነሱን ባሮች እንዴት እንደምናነብ አሁን አሳያችኋለሁ ማለት ነው። ኦኬ ሶ ይሄኛው ነው ባር ግራፍ የምንለው ማለት ነው። ስለዚህ ሁለት አይነት ግራፍ ነው ያያችሁት፣ ሁለት አይነት ባሮች ናቸው ያያችሁት። ስለዚህ የመጀመሪያው ምንድነው? ቤሪሽ ባር ነው። የሁለተኛው የቡሊሽ ባር የምንለው ነው። ምንድነው ቤሪሽ እና ቡሊሽ ስንል ደግሞ ምንድነው? ቤሪሽ ማለት ምንድነው? ፕራይሱ ወደ ታች ይወርዳል ብለን ኤክስፔክት ስናደርግ ቤሪሽ ነው እንላለን። ቡሊሽ ነው ስንል ደግሞ የሚወጣ ነገር ቡሊሽ ነው እንላለን ማለት ነው። ስለዚህ እቺኛዋን ወስደን ስናይ በምናይበት ጊዜ ምንድነው ኦፕኒንግ ፕራይስ እና ክሎዚንግ ፕራይስ የሚል ታያላችሁ። ስለዚህ ሁለት አይነት ጭረቶች አሉ። ስለዚህ ምንድነው ፕራይሱ ልክ ሲገባ ወደዚህ ይሄ ለምሳሌ አንድ ቀን ነው ሪፕሬዘንት የሚያደርገው ካለ ፕራይሱ ልክ በዚህ ነው የጀመረው፣ ይሄንን ቀን በዚህ ነው የከፈተው እንላለን። ስለዚህ ኦፕኒንግ ፕራይስ የምንለው ለዛ ነው። then የዘጋው ግን ምንድነው? ወርዶ ነው የዘጋው፣ ፕራይሱ ቀንሷል የዚህ ቀን። ስለዚህ ለምሳሌ እዚች ጋር ስንት ነው? 10 ሊሆን ይችላል ዋጋው። ልክ $10 ወርዶ ለምሳሌ እዚች ጋር ስንት ገብቶ ሊሆን ይችላል? $7 ገብቶ ሊሆን ይችላል። ስለዚህ ምንድነው ወረደ። የሚወርድ ነገር ብዙ ጊዜ በቀይ ነው ሪፕሬዘንት የሚደረገው። ስለዚህ ለዛ ቤሪሽ ባር እንለዋለን። ስለዚህ ምንድነው በዚህ ኦፕኒንግ ፕራይሱ ነው፣ ይሄኛው ክሎዚንግ ፕራይሱ ነው። ሌላ ደግሞ እነዚህ ያሏቸው ጭረቶች ደግሞ ምንድናቸው? የቀኑ ከፍተኛው ፕራይስ እና የቀኑ ዝቅተኛው ፕራይስ። ለምሳሌ ይሄ $11 ገብቶ ሊሆን ይችላል። ይሆነ ማለት ቀኑ ላይ የሆነ ታይም ላይ ብቻ $11 ገብቷል። ይሄኛው ደግሞ ለምሳሌ ምንድነው $6 ገብቷል ልንል እንችላለን። ይሄ አሁን እንደ ምሳሌ ነው ፕራይሱን ያስቀምጥኩላችሁ ማለት ነው። ስለዚህ ይሄ ማለት ነው በቃ በጣም ሲምፕል ነው እንትኑ። ባር ግራፍ ስንል ይሄ ማለት ነው። ይሄኛው ቤሪሽ ግራፍ ነው እንዳልኳችሁ። ኦፕኒንግ ፕራይሱ ይሄ ነው፣ ዝቅ ብሎ ነው የዘጋው፣ ስለዚህ ወርዷል። ስለዚህ ቤሪሽ ባር ይሆናል ማለት ነው። ስለዚህ ሁለተኛው ነገር ደግሞ የምናየው ቡሊሽ ባር ነው። ስለዚህ ቡሊሽ ባር ስንል ደግሞ ምንድነው? ኦፕኒንግ ፕራይሱ ከየት ነው? ከዚህ ነው የከፈተው ማለት ነው። ፕራይሱ ይሄው ከዚህ ተከፈተ፣ then ወዴት ነው የወጣው? ወደ ላይ ወጥቶ እዚህ ጋር ዘጋ ይሄንን ቀን። ስለዚህ this is the opening price, this is the closing price። ስለዚህ እንደገና እነዚህ ያሉት ምንድነው? የቀኑ ዝቅተኛ ፕራይስ እና የቀኑ ከፍተኛ ፕራይስ በእነዚህ ጭረቶች ሪፕሬዘንት ይደረጋል ማለት ነው። ስለዚህ ባር ግራፍ ስንል ይሄ ማለት ነው። ስለዚህ በላይፍ ቻርት ስናየው ይሄን ይመስላል። ስለዚህ አሁን የጎልድ በዩኤስዲ ያለ ግራፍ ነው። ስለዚህ ኦኬ እዚህ ጋር የምታዩት የፕራይሱን ነው፣ እዚህ ጋር ደግሞ ታይሙን ነው ማለት ነው። ስለዚህ ይሄ ለምሳሌ እኔ የአንድ ሰዓት ታይም ፍሬም ማለት አንዷ ባር የአንድ ሰዓት ዳታ ነው የምታቀርብልን ማለት ነው። ስለዚህ
እዚህ ጋር ምን ማለት እንችላለን? ቀያዮቹ እዚህ ጋር ምን አሉ? የሆነ አረንጓዴዎች አሉ። በመሃል ደግሞ ቀያይ ታያላችሁ ማለት ነው። ስለዚህ እቺ ቀይዋ ምንድነው የምትሰጠን ትርጉም? ፕራይሷ ከዚህ ተከፈተ ዝቅ ብሎ ነው የተዘጋው። ነገር ግን እዚህም ድረስ ወርዶ ነበር። እዚህ ድረስ ወርዶ ነበር፣ አልቆየም፣ ግን ያው እዚህ ድረስ ወርዶ ነበር ነው የሚነግረን። እቺኛዋንም በምናይበት ግሪኗ ደግሞ ምንድነው? እቺ አሁን ቤሪሽ ናት አይደል? ስለዚህ ግሪኗን ደግሞ በምናይበት ፕራይሱ በዚህ ነው የተከፈተው። እስከዚህ ድረስ ወርዶ ቢሆንም ለነገሩ ሪከቨር አድርጎ ፕራይሱ እዚህ ጋር ተዘጋ። እቺ ትንሽ ከላይ ደግሞ ከፍ ብላለች ማለት ነው። ስለዚህ ይሄ ነው ባር ግራፍ ስንል። ስፔሻሊ ፎሬክስ ትሬድ የምታደርጉ ከሆነ ታይም ሳይክል ምን ቮሊዩም ስፕሬድ የተለያዩ ነገሮችን ስትራቴጂዎች በባር ግራፎች የሚሰሩ አሉ ማለት ነው። ስለዚህ በጣም ኢምፖርታንት የሆነ የግራፍ አይነት ነው። ሶስተኛውና የመጨረሻው ብዙ ጊዜ ደግሞ ብዙ ሰው የሚጠቀመው የካንድልስቲክ ግራፍ ነው ማለት ነው። ካንድልስቲክ ማለት የጃፓኒዝ ካንድልስቲክ ማለት እንችላለን። ልክ እንደ የሻማ አይነት ቅርጽ ያላቸው ካንድሎች ናቸው ማለት ነው። ስለዚህ እነዚህ እያንዳንዱ ቀይም ግሪንም የምታዩት ትርጉም አላቸው። ስለዚህ እስቲ እነሱን ደግሞ መጀመሪያ በዲቴል እንያቸው። ስለዚህ እዚህ ጋር ቅድም አይታችሁት ከሆነ ሁለት አይነት ምንድን ያለን ካንድሎች አሉ። ስለዚህ የመጀመሪያው ቤሪሽ ካንድል አለን፣ then ቡሊሽ ካንድል አለን። ምንድነው ልዩነታቸው ስንል ስቲል ቤሪሽ ካንድል ከየት ነው የሚከፈተው? የሚከፈተው ከላይ ነው እዚህ ጋር ማለት ነው። this is the opening price ቤሪሽ ካንድል። ስለዚህ ቤሪሽ ስንል ምንድነው? ፕራይሱ ወርዷል እያልን ነው። ስለዚህ ፕራይሱ ሲወርድ የቱ ጋር ነው ወርዶ ግን የተዘጋው? እዚህ ጋር። ስለዚህ ቀንሷል። ይሄ ታይም ለምሳሌ የአንድ ቀን ታይም ፍሬም ከሆነ ያ ቀን ወርዶ ነው ፕራይሱ ቀንሷል። ከነበረበት ፕራይስ ቀንሶ ነው የተዘጋው። ስለዚህ ቤሪሽ ካንድል የምንለው ይሄ ቀይ ሆኖ ፕራይሱ ምንድነው? ኦፕኒንግ ፕራይሱ እዚህ ጋር ነው፣ ክሎዚንግ ፕራይሱ ደግሞ እዚህ ጋር ነው። ሶ ሁለት አይነት ካራክተሪስቲኮች አሉት። ይሄኛው ከላይ እንደዚህ ጭረት ሆኖ የምታዩቸው ዊኮች ይባላሉ። then እነዚህ ሜኑ ደግሞ ቦዲ ይባላል ማለት ነው። ስለዚህ ኦፕኒንግ ፕራይስ ክሎዚንግ ፕራይስ ካለን እነዚህ ጭረቶች ደግሞ ምንድነው የሚነግሩ? ይሄ የዝቅተኛው ፕራይስ፣ የዚህ ቀን ዝቅተኛው ፕራይስ ይሄ ነው፣ የዚህ ቀን ከፍተኛው ፕራይስ ደግሞ እቺኛዋ ናት ብለን እንደመድማለን ማለት ነው። ስለዚህ ካንድልስቲክ ይሄንን ነው የሚነግረን። ሶ ቡሊሽ ካንድል ደግሞ የሚለውን ደግሞ በምናይበት ጊዜ ኦፕኒንግ ፕራይሱ ይሄ የቱ ጋር ነው? እዚች ጋር ቻትና ኦፕኒንግ ፕራይሱ። ስለዚህ ፕራይሱ ለምሳሌ እዚህ ጋር $8 ሊሆን ይችላል። ስለዚህ $8 እያለ ቀኑን ጀመረ። then ቀኑ ምንድነው? ፕራይሱ ወጥቶ ምኑ ጋር ዘግቶ ሊሆን ይችላል። ለምሳሌ እዚህ ጋር 11 ነው። ስለዚህ $11 ጋር ቀኑን አበቃ። ስለዚህ ምንድነው? ፕራይሱ ጨምሯል። ስለዚህ ሲጨምር በምንድነው የሚመሰለው? በግሪን ካንድል ይመሰላል ማለት ነው። ነገር ግን ከላይ የምታዩት ጭረቶች ደግሞ ምንድነው? ይሄኛው ለምሳሌ ፕራይሱ 6 ላይ ወርዶ ሊሆን ይችላል። $6 ማለት ፕራይሱ በ11 ቢዘጋም ነገር ግን የዛ ቀን $6ን ነክቶ ነበረ ፕራይሱ ማለት ነው። ይሄኛውም ደግሞ ለምሳሌ እችን 12 እንበላትና ስለዚህ ይሄኛውም ፕራይሱ 11 ላይ ቢዘጋም ነገር ግን እስከ 12 ድረስም ሄዶ ነበረ በዚህ ቀን ውስጥ ነው የሚነግረን ማለት ነው። ስለዚህ ካንድል ስቲክ ማለት ይሄ ማለት ነው። ትንሽ ግራ ሊያጋባ ይችላል ስፔሻሊ መጀመራችሁ ከሆነ ማለት ነው። ነገር ግን በፕራክቲስ እና በመደጋገም ትይዙታላችሁ። ሶ ይሄንን ለምሳሌ በላይን ሪፕሬዘንት ስናደርገው ምን ማለት ነው? ይሄኛው ፕራይሱ ለምሳሌ እቺ ኦፕኒንግ ፕራይሷ ካለ ይሄው ፕራይሱ በዚህ ተጀመረ። then የሆነ ጊዜ እቺኛው ዝቅተኛውን ፕራይስ ነክቶ ነበረ። then ተመልሶ ፕራይሱ የትኛውን ነክቶ ነበር? ከፍተኛ ፕራይሱን ነክቶ የቱ ጋር በቃ ፕራይሱ ለምሳሌ እንደዚህ ሄደው ይችላል። ስለዚህ ይሄውን በላይን ግራፍስ ስለው ነው ይሄንን ካንድል። ስለዚህ ምን እያደረግን ነው? ነገር ግን እቺኛዋ ይሄው ኦፕኒንግ ፕራይሷ ብቻ እቺኛዋ ናት ኦፕኒንግ ፕራይሷ። then the lowest point ብለን ያስቀመጥናት ደግሞ እቺኛዋ ናት ብቻ። ዝቅተኛው ፕራይሷን እዚህ ጋር ይነግረናል። ከፍተኛ ፕራይሱን ደግሞ ይሄው
እዚህ ጋር ይነግረናል። ትንሽ ጋደድ አድርጌዋለሁ ነገር ግን ያው እዚህ ጋር ይነግረናል ከፍተኛ ፕራይሱን ማለት ነው። ዴን የዘጋበትን ፕራይስ ደግሞ እዚህ ጋር አካባቢ እዚህ አካባቢ ዘግቷል ማለት ነው። ስለዚህ ይሄ አሁን ራፍሊ በምናይበት ጊዜ ላይን ግራፍን በካንድል ሪፕሬዘንት ስናደርግ ይሄንን ነው በቃ የሚሰጠው። የቀኑ ዝቅተኛ ፕራይስ በዊኩ ወደ ታች በታች ባለው ዊክ ይጠቁመናል። ቀኑን የከፈተበት ፕራይስ ደግሞ ካንድሉ የሚጀምርበት ነው። ቀኑን የዘጋበት ደግሞ ካንድሉ የሚያበቃበት ግሪን ከሆነ ማለት ነው። ስለዚህ ይሄኛው ደግሞ ምንድነው የቀኑ ከፍተኛው ፕራይስ ነው። ስለዚህ ይሄ ማለት ነው ጀስት ካንድልስቲክ ስንል ማለት ነው። ዴን በላይፍ ቻርት በምናይበት ጊዜ ደግሞ ይሄ የቢትኮይን ዩኤስዲ ቻርት ነው። ከረንትሊ ቢትኮይን 9260 ምናምን ነው ያለው። ስለዚህ ዛሬ ከፍተኛ የሆነ ሽያጭ ፕሬሸሮች አሉት። ለዛ ነው ምንድነው ካንድሎቹ ዝም ብለው ወደ ታች እየወረዱ ያሉ ካንድሎች ነው የምናየው ማለት ነው። ቀያይ ካንድሎች ማለት ይሄው እቺኛዋን አሁን ዙም ኢን አድርገን ስናያት እቺኛዋ ፕራይሷ ከዚች ተከፈተች ወርዶ ነው የተዘጋው ማለት ነው። ስለዚህ ወርዶ ነው የተዘጋው፣ ነገር ግን እስከዚች ድረስ ወርዳ ነበረ። እዚህ ጋር ነው የተዘጋው፣ ከፍ ብሎ ትንሽ ተዘጋ እያለ ነው። ግሪኖቹንም በምናይበት ጊዜ ይሄው ፕራይሱ በዚህ ተከፈተ። ይሄ ቡሊሽ ካንድል ነው። እቺ ቀይዋ ደግሞ ቤሪሽ ካንድል ነው የምንላት ማለት ነው። ስለዚህ ፕራይሱ በዚህ ተከፈተ፣ እስከዚች ድረስ ወርዶ ነበረ በዚህ ሰዓት። ነገር ግን ፕራይሱ ከፍ ብሎ እዚህ ጋር ነው የተዘጋው። ነገር ግን ይሄው እስከዚህም ድረስ ወጥቶ ነበረ የሚለውን ነው እቺ ካንድል አሁን የምታስተዋውቀን ማለት ነው። ስለዚህ በሳይዛቸው በሚጥሉት አሻራ ማለት እቺ ፉትፕሪንት እንላታለን። እቺ አሁን ዊኳ ምንድነው ፕራይሱ እዚህ ድረስ ወጥቶ ነበረ፣ ነገር ግን ምንድነው መጠበቅ አልቻለም ይሄንን ፕራይስ። ስለዚህ ቀንሶ እዚህ ጋር ነው የተዘጋው። ስለዚህ አሁን እቺ ሳይዟ ስፕሬዱ ምኑ ስንል ደግሞ የዛ ነገር አንድ ፕራይሱ ከመውረዱ በፊት ቀድመው ምንድነው አንብበን መረዳት እንችላለን ሊወርድ እንደሆነ። ከመውጣቱም በፊት በመናየው ካንድልስቲክ ፓተርን ሊወጣ እንደሆነ ቀድመን ማወቅ እንችላለን ማለት ነው። ስለዚህ የተለያዩ የካንድልስቲክ ፓተርኖች አሉ። በጣም ብዙ ነው። ነገር ግን በጣም ኢምፖርታንት የሆኑ ወደ 8 የሚሆኑ የካንድልስቲክ ፓተርኖች አሉ። ስለዚህ እነዛን ፓተርኖች በሚቀጥለው ቪዲዮ በዲቴይል አሳያችኋለሁ። ለዛሬ ያስኩላችሁ ይሄንን ነበረ፣ ታይፕስ ኦፍ ግራፍስ። ስለዚህ 3 አይነት ግራፍ አለን ብለን ነበረ። ስለዚህ የመጀመሪያው ምንድነው የላይን ግራፍ ነው። ቤዚክሊ ዝም ብሎ ላይን ነው ማለት ነው። ታይም ቨርሰስ ፕራይስ በሆነ ቻርት ላይ ሲወጣ ይወጣል እንትኑ፣ ሲወርድ ደግሞ ያው ፕራይሱ ሲወርድ ያው እዚሁ ላይ ስሎ ያሳየናል ማለት ነው። ላይን ግራፍ ነው። የሁለተኛው ደግሞ የባር ግራፍ የምንለውን ያየነው ነው። ይሄንንም በዲቴል አሳይቻችኋለሁ። ሶስተኛው ደግሞ ካንድልስቲክ ግራፍ። ይሄንን ነው ብዙ ጊዜ እኔም የምጠቀመው፣ ብዙ ሰው ትሬድ ሲያደርግ የሚጠቀመው ካንድልስቲክ ግራፍ ነው ማለት ነው። ስለዚህ ለዛሬ ያስኩላችሁ ይሄንን ነበረ። በሚቀጥለው ቪዲዮ ላይ ደግሞ በጣም ዲቴል ገብቼ ፓተርኖቹን አሳያችኋለሁ። እስከሚቀጥለው ጊዜ ድረስ ሰላም ዋሉ።